በነገርኳችሁ መሰረት ዛሬ ደግሞ አንትሮፖሎጂ ፋይናል ኤግዛም እሰራላችሁ ፈልጌያለሁ። ከጎንደር ዩኒቨርሲቲ፣ ወሎ እና ሀዋሳ ዩኒቨርሲቲ ተለቃቅሞ ከአሁን በፊት የወጡ ጥያቄዎችን ለመስራት እና ለማየት ሞክሬያለሁ። እንግዲህ እስኪ ጠቅሟቸዋል ብዬ ያወጣኋቸውን እና የመረጥኳቸውን ጥያቄዎች እንትን ልላችሁ ፈልጌ ነው። ወርክሽቱን ለመስራት ለማየት ሞክሬ ነበረ። ሁለተኛ ቪዲዮ ልስራበት ብለን አይታይም እና ለዛ ነው ጥያቄውን እንትን ቀይሬዋለሁ። እንደዚያ ስለሆነ ነው። እንትን የሚላችሁ ከሆነ እሰራላችኋለሁ። ወርክሽቱን ማየት ፈልጋለሁ ምናምን የሚል ነገር እንትን ውስጥ ከገባችሁ ማለት ጥያቄዎች ከእያንዳንዱ እነኚህ ጥያቄዎች የተሻለ ያዘጋጇቸዋል ብዬ ያመንኩባቸውን ጥያቄዎች ለመስራት ሞክሬያለሁ። እንግዲህ ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ በማድረግ እንድትጀምሩ ትላለሁ። ቪዲዮ በተለያዩ ጊዜ በሚለቀቁበት ጊዜ እንዲደርሳችሁ የኖቲፊኬሽን ምልክቷን እንድታበሯት በዚሁ አጋጣሚ ትላላችኋለሁ። የዛሬው እንግዲህ አንትሮፖሎጂ አብዛኛውን ቤዝድ ያደረገ ጎንደር ዩኒቨርሲቲ ላይ የወጡ ጥያቄዎች ነው እና በዚያ ላይ ነው ልላችሁ ሞከርኩት። ፋይናል ኤግዛሚኔሽን ሶሻል አንትሮፖሎጂ 10/02 በነበረ የመጀመሪያው ጥያቄ መልቲፕል ቾይስ ነው። ወደ 20 የሚደርሱ መልቲፕል ቾይሶችን ለማየት ሞክሬያለሁ። የመጀመሪያው ጥያቄ what does the comparative approach in anthropology emphasizes? A. Ranking culture as superior or inferior. B. Understanding culture on their own terms without moral judgment. C. Focusing only Western societies. D. Rejecting evolution as a concept. ስለ ኮምፕሬሄንሲቭ አፕሮች ኤምፋሳይዝ የሚያደርገው የትኛው ነው? ገምቱ እስኪ። ቢ ነው ማለት አንደርስታንድ ዘ ካልቸር ኢዝ ዘር ኦን ዊዛውት ሞራል ጀጅመንት። ስለ ካልቸሩ አንደርስታንድ ነው እንጂ በእኔ አሁን እንደመሰለኝ እነኝህ ባል ይሄ ነው ብዬ መናገር አልችልም ማለት ነው። ስለዚህ ኮምፓሬቲቭ አፕሮች በዚህ ነው ማለት ነው ኤምፋሳይዝ የሚያደርገው። ኩዌሽን ነምበር 2 ዘ ተርም ባዮካልቸራል ሪቮሉሽን ሪፈርስ ቱ ይላል። ምን ይመስላችኋል? አሁን ባዮካልቸራል ሪቮሉሽን ስትማሩ ምንድን ነው ባዮካልቸራል ኢቮሉሽን? ኤ ኦንሊ ባዮሎጂካል ቼንጅ ኢን ሂውማን ኦቨር ኤ ታይም። ኦንሊ የሚለው ራሱ የመጀመሪያውን ያፈርስበታል። ስለ ባዮሎጂካል አይደለም ግን ኦንሊ የሚለው አንድ ማፍረሻ ነው። ቢ ኦንሊ ካልቸራል ቼንጅስ ኢን ሂውማን ኦቨር ታይም። ሲ ኢት ኢንተርፕሌይ ቢትዊን ባዮሎጂካል ኤንድ ካልቸራል ፋክተርስ ኢን ሂውማን ኢቮሉሽን ማለት ነው። ዲ ሰፓሬሽን ኦፍ ባዮሎጂካል መነጥል ባዮሎጂካል ፍሮም ካልቸር ሂውማን ዴቨሎፕመንት ይላል። አንሰር ሹድ ቢ ሲ ይሆናል ማለት ነው። ስለዚህ ኢንተርፕሌይ ነው ማለት የሚያደርገው። ስለዚህ እዚህ ጋር ጥያቄውን እናንተ ኦንሊ የሚለው መጀመሪያ ባዮካልቸራል ኢቮሉሽን ምንድን ነው? ስለዚህ ባዮሎጂካል ከካልቸራል ምን ማድረግ ነው? ኢንተርፕሌይ ማለት ነው። ካሉ ጋር እንትን ማጣጣም ወይም ማጣመር ነው። ሴፓሬት ማድረግ ማነጣጠል አይደለም ማለት ነው። ኩዌሽን ነምበር 3 አኮርዲንግ ቱ ዘ ቴክስት the humanity Homo sapiens species is characterized by all of the following except A. Bipedalism. B. Relatively large brains for primates. C. Survival purely by instinct. D. Use of complex cultures. ከነኚህ ስለ ሆሞ ሳፒየንስ የተለየ ወይም ኤክሰፕት የሚሆነው የትኛው? አንሰር ሹድ ቢ ሲ ይሆናል ማለት ሰርቫይቫል ፒውርሊ ባይ ኢንተርስቲንክት። ሰርቫይቭ የሚያደርገው ፒውርሊ እናነጥሎ ነው ማለት ነው የሚለው ያልሆነው ነው ማለት ነው። ስለዚህ ከነኚህ ውስጥ የተለየው ማለት ነው። ኩዌሽን ነምበር 4 ስኪን ከለርስ variation in human is primarily explained by A. Random genetic drift with no adaptive value. B. Adaptation to levels of artificial tradition and vitamin D. D. Synthesize. C. Cultural preferences only. D. Difference in intelligence ማለት ነው። አንሰር ሹድ ቢ ነው ማለት ነው። ስኪን ከለር ቫሪዬሽን in human is primarily explained የሚያደርገው ስለ adaptation to levels of artificial radiation and vitamin D synthesize ነው ማለት ነው። ኩዌሽን ነምበር 5 Brahmanian rods explained body shapes variation in terms of A. retention and dispersion of body height. B. Literary differences only. C. Racial purity. D. Genetic mutation unrelated to environments.
አንሰር ሽድ ቢ ገምቱ ኤ ሆነ ማለት ሪቴንሽን ኤንድ ዲስፔንሽን ኦፍ ቦዲ ሃይት ማለት ነው። ስለ ቦዲ ሪቴንሽን እና ዲስፔንሽን እንትን የሚለው ኤክስፕሌን ያደረገው ማለት ነው። Question number 6. In anthropology, the term race is considered race answer should be no. ምንድነው? the meaningless due to high genetic similarity among all humans ማለት ነው። ስለ genetic similarity እንትን የሚል ነው ማለት ነው። Question number 7. Which one of the following is a harmful traditional practice? ከሚከተሉት ውስጥ harmful traditional የሆነ ዲስከስ ስንጠራ ኤ ፖተሪ ቤኪንግ ሸክላ ምናምን የሚሰሩት፣ ቢ ፊሜል ጀንታል ካቲንግ፣ ሲ ዌቪንግ ትራዲሽናል ክሎዝስ፣ ዲ ፕለፍ አግሪካልቸር። አንሰር ሽድ ቢ የሴት ልጅ ግርዛት ነው ባዶን ሃርምፉል የምንለው ማለት አንሰር ሽድ ቢ ይሆናል ማለት ነው። ኩዌስችን ነምበር 8 ዋት ዳዝ ዘ ካልቸራል ሪሌቲቪዝም። ይህ ጥያቄ በተደጋጋሚ ብዙ አመታት ላይ አይቼዋለሁ። ሚንሱን ቀይሮ ሊመጣ ይችላል እንጂ ስለ ካልቸራል ሪላቲቪዝም መስት ነው። በቃ የማይቀር ጥያቄ ነው። ለመምራት ይመቻቸዋል እና ይሄ ላይ ካልቸራል ሪላቲቪዝም ምንድን ነው የሚለውን አንደርስታንድ እንድታደርጉት በዚሁ አጋጣሚ ልጠቁማችሁ ይችላል። ሪኳርስ አንትሮፖሎጂ ቱ ኤ ጀጅ ካልቸር ቤዝድ ኦን ዩኒቨርሳል ሞራል ስታንዳርድስ፣ ቢ አንደርስታንድ ካልቸራል ፕራክቲስ ዊዝን ዜር on context, C promote western cultural values, D avoid studying cultural differences. avoid ማድረግ ይላል። answer should be B ይሆናል። አንደርስታንድ ካልቸር ላይ ምን ፕራክቲስ ያደርጋሉ፣ ምን ነገር ያደርጋሉ፣ ምን ስቴት አላቸው፣ ምን አላቸው የሚለውን ስለዚያ ነገር ያጠናል ማለት ይሄ ካልቸራል ሪላቲቪዝም የምንለው አንደርስታንድ አድርጎ ልጆች ያስተዋውቃል ማለት ነው። question number 9 which one of the following is an example of marginalized occupational group in Ethiopia? እነኚህ ማርጂናላይዝድ የሆነው በማህበረሰብ ውስጥ እንደ ጥሩ ስራ የሚሰሩ ናቸው፣ ግን ለማህበረሰቡ ያገላቸው ማርጂናላይዝድ ያደርጋቸዋል። ኤ ፋርመር፣ ቢ ቲቸርስ፣ ሲ ታነርስ፣ ዲ ሶልደርስ። አንሰር ሹድ ቢ ታነርስ ነው ማለት ነው። ብረት ቀጥቃጮች የምንላቸው ማለት ነው። ያው እኛ ግን ማህበረሰቡ በጣም የሚለውጡ ግን የምናገላቸው የማህበረሰብ ክፍሎች ማለት ናቸው። እነኚህ ግን አብዛኛውን ኢትዮጵያ ህዝብ ጠቃሚ ናቸው ተብሎ ከሚታወቁት እነኚህ ናቸው ማለት ነው። አንሰር ሹድ ቢ ሲ ይሆናል ማለት ነው። ኩዌስችን ነምበር 10 according to instrumental theory of ethnicity, ethnicity is A fixed at birth and unchangeable, B a social construct used for political or economic, again C determined slowly by language, D based on biological descent. answer should be B ይሆናል ማለት social construct used to political or economical gains ማለት ነው። ፈጠን ማለት ጀምራለሁ። እስካሁን ያው አዳፕት እንድታደርጉት ስለፈለኩ ነው። ጥያቄው ምን ያህል አንደርስታንድ ረጋ ብላችሁ እንድትሰሩት ስለፈለኩ ነው። ኩዌስችን ነምበር 11 what the factors does not encourage female genital cutting according to the context. ስለ ሴት ልጅ ግርዛት not encourage የሚያደርገው A believes it purifies girls, B preservation of virginity, C improved educational opportunity, D social preserves and merging ability. answer should be C ይሆናል ማለት improved educational opportunity። ይህ አሁን ሌሎች ምንድን ናቸው? ኔጌቲቭ ናቸው። እንደዚህ ስለሚያደርግባቸው ካልተቀረጸች የሚል አስተሳሰብ ነው። ግን ኢምፕሩቭ ኤዱኬሽን እንትን የሚለው ግን እንትኗን ያሳጣል። ኩዌስችን ነምበር 12 the concept of identity in anthropology includes A only biological traits, B how individuals and groups define themselves are defined by others, C fixed characteristics that do not change over time, D only external observable behaviors. The answer should be B ይሆናል። how individuals and groups themselves and defined by others identity ነው በዚህ ሲሰሙ ማለት ነው። question number 13 which is the characteristics of pastoral cultures areas in Ethiopia? ስለ ፓስቶራል ካልቸር የምንላቸው
ካራክተሪስቲክስ ሲሆን ኤ reliance on እንሰት as staple food B dependence on herd and cattle with high mobility C use of proof of culture D living only a highland areas the answer should be ምን ይሆናል? ዲፐንደንስ ሃርድ ኤንድ ካትል እነኚህ ፓስቶሪያል የምንላቸው እና እነኚህ ፐልፍ አግሪካልቸር የምንላቸው በደንብ ሴፓሬት እንድታደርጓቸው ይመስለኛል። ቻፕተር 4 ላይ መጨረሻ አካባቢ ነው የሚሏቸው ብዙ ጊዜ እዚህ አካባቢ ይመስለኛል። ቶታሊ ቻፕተር 4 ሌላ ቻፕተር ላይ ይሆናል፣ ግን እዚያ ላይ ነው የማስታውሰው በምንማርበት ሰዓት የነበረ ጊዜ ማለት ነው። በየጊዜው አፕዴት ስለሚሆን ከዚያ ጋር ነው የማስታውሰው። ዛንሰር ሹድ ቢ ይሆናል ማለት ነው። በሃርድ በካትሎች ዲፔንድ ነው። ኩዌሽን ነምበር 40 early and child marriage is considered harmful because ምንድነው ኤርሊ ኦር ቻይልድ ማሬጅ በአለማቸው ህጻናቶች የሚያጋቡት ምንድነው ምክንያቱ? ኤ ኢንከሬጅ ገርል ኤዱኬሽናል ኦፖርቹኒቲ ቢ ቫዮሌትስ ራይትስ ኤንድ ሪዲዩስ ሄልዝ ሪስክስ ላይክ fistula C strengthens family economic stability D is supported by modern human rights activities the answer should be B ይሆናል ማለት ነው። ቫዮሌት እንዳያደርግ ነው rights and dissimilars in fistula ማለት ነው። question number 15 the socio-constructive views of ethnicity sees is it as A biological determined B ancient and unchangeable C flood and negotiate in everyday interactions D relevant in modern society ስለ ሶሾ ኮንስትራክቲቪስት ትክክል የሆነው የቱ ነው? አንሰር should be C ይሆናል ማለት flood and negotiate everyday interaction በቀን በቀን ሶሾ ኮንስትራክቲቭ ይኖራል ማለት ነው። question number 16 the older persons in Ethiopia traditionally were valued as A social burden B custodian of tradition and disputes resolvers C economically unproductive members D isolated from community life እነኚህ በጣም እድሜያቸው የገፋ ለማለት ነው። አንሰር should be ይሆናል ማለት ነው። question number 17 what does marginalization means in anthropology marginalization ምንድን ነው? እነኚህ ቫልነራቢሊቲን እና ማርጂናላይዜሽን በደንብ ለያቸው። ማን ተጋለኛ ነው የሚገለጥ የሚለውን እነኚህ በተለይ አንትሮፖሎጂ ላይ በቃ የማይቀርበትን ፎርስም ለምርጫም ስለሚመቹ እዚያ ላይ ሞር ፎከስ አድርጉ ፋይናል ኤግዛማችሁ ላይ ማለት ነው። እንግዲህ ባላችሁበት ኮንዲሽን A giving a special privilege to a group B treaties of a person or group are insufficient and preferred C full integration into social interaction D economic empowerment of minorities answer should be B ይሆናል። treatment a person or group insufficient or preferred ብለው ትሪት ያደርጓቸዋል ማለት ነው። question number 18 which regions in Ethiopia is associated with እንሰት culture area እኛን አሁን መለየት አለባቸው። በተለይ እንሰት ስለ እንሰት የሆኑት ምን ይመስላችኋል? አፋር፣ ሶማሌ፣ ደቡብ፣ ሳውዝ ኔሽን ናሽናል ፒፕልስ ኤንድ ሪጅንስ ዲ አማራ ሪጅን ሃይላንድ አንሰር ሹድ ቢ ሲ ይሆናል ማለት ነው። ይሄ ጉራጌ አካባቢ ስለ አካባቢ ተምርተው ማለት ነው። question number 19 human biological adaptation differ from habituation or acclimatization in that adaptation A occur rapidly in an individual lifetime B are reversible when condition changes C area genetic and positive offspring D do not involve environmental factors human biological adaptation ከhabituation acclimatization በምንድን ነው የሚለየው? ስለዚህ መጀመሪያ ነው human biological የሚለው ዛንሰር ሺ ሲ ነው ማለት ነው። ምንድነው human biological ምን ስለ ጄኔቲክ እና positive offspring ላይ ነው የሚለው። question number 20 the term ethnicity derived from Greek or ethnos which originate meant ያው ስለ ኤትኖስ እና እንትኖች ethnicity እንትለዩ ሞር ይገፋፋቸዋል። ስለዚህ A race B nation state C a group of people living together D religious community answer should be C ሆኗል ማለት group of people living
ቱጌዘር። ስለዚህ ኢትኖስ እና ኢትኒክሲቲ እንትኑን እንደ ድራይቭድ መሆኑ የመጣ ከግሪክ እንደሆነ ይታወቃል። ግን ስለ ኢትኒክሲቲ እና ስለ ኢትኖስ ዲፈረንት ግን ማወቅ ይላቸዋል። ስለዚህ ፈተናው ላይ ከግሪክ መጣ ብሎ አይደለም የሚያመጡት። ይሄ የተያያዘ ከሆነ ይሄኛው ምን ማለት ነው? ስለዚህ ከዚያ ጋር ነው ሪሌት እንድታደርጉ እንትን ገፋፋችሁ ማለት ነው። ዘ ሰከንድ ፓርት 2 ራይት ኮሬክት ስቴትመንት ኮሬክት ሆነ ትሩ፣ ኮሬክት ሆነ ደግሞ ፈልስ በሉ ነው የሚለው። Anthropologists today generally agree that human races are biological descent categorized with significant genetic differences. አሁን በአሁኑ ባለው ስለ ሬስ ባዮሎጂካል ዲስቲንክት አስፈላጊ ነው መለያየቱ ብሎ ያምናል ይላል አንትሮፖሎጂስት። አንሰር ሹድ ቢ ፎልስ ነው ማለት ነው። According to the context, most human behaviors is biologically determined rather than cultural learned. ኮምፔር ያደርጋል። ስለዚህ ሂውማን ቢሄቪየር ባዮሎጂካል ይበልጣል ከካልቸራል ነው ብሎ። ስለዚህ በአንትሮፖሎጂ ሲጀመር እነኝህን ምን ማድረግ ኮምፔር ማድረግ አይደለም ትልቁ ታርጌት። በቃ አንትሮፖሎጂ ምን ማለት ነው? በየዘርፉ ያጠናል። ይሄ ያለ ይሄ ያለው ማወዳደር አይፈልግም። አንትሮፖሎጂ ማጥናት ግን የዕለት ተዕለቱ ስራው ነው ማለት ነው። የአንትሮፖሎጂስት ዋናው ዴይሊ ካራክተር ነው። ይሄኛው ባህል ይበልጣል ብሎ ምን አይነት ዲተርማይን ያደርግ ምክንያቱም ያስጠይቀዋል ማለት ነው። ስለዚህ ሁሉንም ባህሎች አነሰን በዛ በኩል ላይ ነው ማየት ያለበት ነው። እንደዚያ ብሎ ባይሉ አንትሮፖሎጂ የሚያምነው ማለት ነው። Question number 3, female genital cutting has no health consequence and is purely cultural. simple. ይህም ፎልስ ነው። እንዴት ሴት ልጅ እየተገረዘች እንዴት ነው? ስለዚህ ያመጣል ማለት አንሰር ሹድ ቢ ፎልስ ነው ማለት ነው። Question number 4, the concept cultural relativism means that all cultures practice must be accepted without criticism. ዋና ስራ አይደለም። ስለዚህ ስለ ካልቸራል ሪላቲቪዝም መጀመሪያ ምርጫው ላይ መጥቷል፣ አሁንም ተደግሟል። ስለዚህ ብዙ ጊዜ የተደጋገሙ ናቸው እነኛ ሀሳቦች። ስለዚህ ሞር ፎከስ የሚያደርገው እዚህ ላይ ማለት ነው። Question number 5, in Ethiopia craft workers like potters and tanners are marginal despite their important economic contributions ይላል። ምን ፋክተር ጥሩ ነው ይገለላል፣ ግን መጥቀም የሚችሉ ናቸው፣ ግን ያገላቸው ማህበረሰቡ ያገላቸው። Question number 6, ኤጂዝም ሪፈርስ። ስለ ኤጂዝም ማወቅ አለባቸው። አንድ ንገራቸው። ኤጂዝም ምንድን ነው? ወይ በምርጫ ወይ በትሩ ፎልስ ወይ በዳሽ ምን ያመጣል? ስለ ኤጂዝም ሴፓሬተር እነዚህ ስለ እድሜያቸው ስለገፉ ሰዎች እንዴት ነው ዲስክሪሚኔት የሚደረጉት የሚለው ኤጂዝም ሪፈርስ ቱ ዲስክሪሚኔት አጋንስት ፒፕልስ ቤዝድ ኦን ዜር ኤጅ ፓርቲኩላርሊ አፍተር ኦልደር ፐርሰንስ ይላል። ይሄ ትክክል ጥሩ ነው። Question number 7, the pre-modernist theory of ethnicity views ethnic identity as fixed at birth and unchangeable. ፕሪሞዳሊስቶች ኢትኒሲቲዎች ምንድን ናቸው? ፊክስድ እና የማይቀየሩ ናቸው ይላል። ይሄ ጥሩ ነው። ስለ ፕሪሞዳሊስት ቲዮሪ ማወቅ ነው ስራ ማለት ነው። አሁን እንደዚህ ብላችሁ ስለ ፕሪሞዳሊስት ካነበባችሁ እዚህ ጋር ሪፍሌክት አድርጋችሁ፣ ስለዚህ ፊክስድ መሆኑና አንቼንጀብል መሆኑ ግልጽ ይሆንላችኋል ማለት ነው። Question number 8, the cephalic index was historically used by anthropologists as a scientific based for racial classification and hierarchy. answer should be ጥሩ ነው ማለት ነው። Question number 9, early marriage of girls is encouraged by international human rights conventions as a cultural right. ከረጃ ያደርጋል። እንዴት ያደርጋል? በልጅነቷ ሴት ልጅ አገብታ እንዴት ዓለም አቀፍ ራይቶችን ከበሩላት ይችላል? አይችሉም። answer should be false ነው። Question number 10, ethnicity and race are identical concepts in modern anthropology ይላል። እንደዚህ አይነት ቪዥን እንዳይፈጠርባቸው ተመሳሳይ ናቸው ይላል። ኤትኒክሲቲ እና ሬስ ተመሳሳይ ናቸው፣ ዲፈረንት ናቸው። ስለ ሬስ እያወራ እንዴ ኤትኒክሲቲ አንድ ይሆናል? አይሆንም። ስለዚህ ሴፓሬት ይታል። ስለዚህ ኤትኒክሲቲ ምንድነው? ሬስ ምንድነው? ቢቴክ ኬር እዚህ ላይ እንድታውቁ ትፈልጋለሁ። ዛዘር ቲንግስ ማቺንግ ነው። በጣም ተደጋግመው የመጡ አንድ ሁለት ይመስለኛል የጨመርኩባቸው ተደጋጋሚ ናቸው። በቃ የማይቀሩ
ስለ ካልቸራል ሪላቲቪዝም፣ ባዮካልቸራል ኢቮሉሽን ምንድን ነው፣ ማርጂናላይዜሽን ምንድን ነው፣ ፐልፍ ካልቸር ኤሪያ፣ ሶሾ ዳርዊኒዝም፣ ሃቢቹዌሽን ኤንድ አኪሚሌታይዜሽን የሚሉት ናቸው። የመጀመሪያ ካልቸራል ሪላቲቪዝም ምንድን ነው? ስለዚህ ስለ ካልቸር የሆነ ሀሳቦችን ትዋጣላችሁ ማለት ነው። ሲማችን ጉን አሁን የመጀመሪያው ስለ ካልቸር ያወራል አያወራም? አንዱ በላይ አንዱ በታች አያወራም። ካልቸራል ሪላቲቪዝም ስለዚህ አይደለም። ቢ ስለ ሃይላንድ ኤሪያ አያወራም። ሲ አንደርስታንዲንግ ዘ ካልቸር ኢን ዜር ኦውን ኮንቴክስት ዊዛውት ኢምፖዚንግ ኤክስተርናል ጀጅመንት። በቃ ይሄ ነው ማለት ነው። ምንም አይነት ኤክስተርናል ጀጅመንት ሳይጨምር ፋክቱን በትክክል እንትን የሚያጠና ይባላል ካልቸራል ሪላቲቪዝም እንለዋለን ማለት ነው። ኩዌሽን ነምበር 2 ባዮካልቸራሊዝም ኢቮሉሽን ማለት ምን ማለት ነው? አንሰርሽፕ ዲ ይሆናል ማለት ነው። ፕሮሰሱ ሂውማንስ አዳፕት ባዮሎጂካል ኤንድ ካልቸራል ኦቨር ታይም ማለት ነው። አዳፕት የሚያደርግ ነው ማለት ስለ ባዮካልቸራል ኢቮሉሽን ማለት ኤትኒክሲቲ ምንድን ነው? ኤትኒክሲቲ ምንድን ነው? ይህ ይሆናል ማለት ሶሻል አይዴንቲቲ ቤዝድ ኦን shared ካልቸር ሂስቶሪ ላንጉጅ። ኤትኒክሲቲ የምንለው ይሄ ነው ማለት ነው። አንዱን ባህል ሸር መደረግ ነው። ማርጂናላይዜሽን ማለት ደግሞ ይሄ ጋር አንዱ በላይ አንዱ በታች አይደለም። አንዱ በላይ አንዱ በታች አይደለም። ማርጂናላይዜሽን ማለት መገለል ማለት ትሪቶች ኢንሲግኒፊካንት የሆነ ኤክስክሉድ መደረግ ነው። በቃ መገለል ነው። ኩዌሽን ነምበር 5 ፐልፍ ካልቸር ኤሪያ ማለት ምንድን ነው? ይሄ አሁን ፒኖማል ሃይላንድ ኢትዮጵያ ከአግሪካልቸር ለምሳሌ ቅድም እንዳወራ ነው ደቡብ አካባቢ እንትን ማለት ነው። ኩዌሽን ነምበር 6 ሶሻል ዳርዊኒዝም የምንለው ምንድን ነው? ኤ ማለት ነው ዳርዊኒዝ ባዮሎጂካል ኢቮሉሽን ቱ ሶሳይቲስ ሰጀስ ሱፒሪየር ሶሳይቲ ናቹራል ፕሪቫል ብሎ ይላል ማለት ነው። ሃቢቹዌሽን ኤንድ አኪሊሜታይዜሽን የምንለው ጂ ነው ማለት ይሄ ሾርት ተርም ፊዚዮሎጂካል አጀስትመንት ቱ ዘ ኢንቫይሮንመንት የምንለው ነው ማለት ነው። እንግዲህ በመሀል የሚኖሩ ጋቦች ለማፍጠን እየሞከርኩ ስለሆነ ይቅርታ ጠየቅኳችሁ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱላችኋለሁ። እንደተመቻችሁ ተስፋ አደርጋለሁ። በኮሜንት እጠብቃለሁ። አዎ ተመችቶናል ቀጥልበት የሚል ሀሳቦችን እንደምታደርጉ አልጠራጠርም። እንግዲህ መልሶቹን ከፈለጋችሁ የማችንጎቹን ያስቀምጭላችኋል። CDE FBA G ማለት ፓርት 4 ፊልዝ ኢን ዘ ብላንክ ስፔስ ማለት መጨረሻው ፓርት ነው። ይሄ ያሽሙላ ላይ ወጥቷል። አሁን ቀደም አይቻችኋለሁ። እነኚህ ጥያቄዎች ተደጋግመው መጥተዋል። አሁን ለምንድን ነው እንደዚህ የምትለን ብትሉኝ፣ ምክንያቱም እኔ ይህን ጥያቄ ለእናንተ ፕሪ ሪኩዌስት እንዲሆናችሁ ስለምፈልግ ነው። ከአሁን ቀደም እንዴት አውጥተውታል፣ እንዴት አድርጋችሁ ትረዱታላችሁ በሚል ነው ይህን ጥያቄ ደጋግሜ ለመስራት የሞከርኩት። ኩዌሽን ነምበር 1 ዘ አይዲያ ዛት ፊዚካል ትሬትስ አር ሊንክድ ቱ ቢሄቪየር ኤንድ ኢንተሌክት ኢዝ ኮልድ ብላንክ ዲተርሚኒዝም ይባላል። ምን ይመስላችኋል? ካልቸራል ታስመርጣችሁ እስኪ እንደ ምርጫ ሆናችሁ ባዮሎጂካል ከሁለት እስኪ ሞክሩ። አንሰር ሹድ ቢ ባዮሎጂካል ማለት ነው። ስለዚህ ባዮሎጂካል ዲተርሚኒዝም እንለዋለን። ስለ ፊዚካል ትሬቱ፣ ስለ ቢሄቪየሩ፣ ኢንተሌክቱ ስለ እነኚህ የሚያጠና እንለዋለን ባዮሎጂካል ዲተርሚኒዝም እንለዋለን። ኢን ኢትዮጵያ ዘ ብላንክ ካልቸር ኤሪያ ሪላይስ ኦን ኢንሰት አስ ስቴፕልስ ፉድ ክሮፕ። ምን ይመስላችኋል? በኢትዮጵያ በጣም ሪላይስ ሳይት ኦን ኢንሰት አንሰር ሹድ ቢ ኢንሰት ነው። ኢንሰት ካልቸር ኤሪያ ሪላይስ ኦን ኢንሰት ስታፕል ኦፍ ክሮፕ ማለት ነው። ኩዌሽን ነምበር 3 ዘ ዩናይትድ ኔሽን ኮንቬንሽን ዛት ፎከስስ ኦን ቺልድረን ራይትስ አብሪቬትድ አስ ፕላን ይመስላችኋል? ኮንቬንሽን ቻርስ። እንግዲህ የዛሬ ቪዲዮአችን እዚህ ላይ ያበቃል። ለወደዳችሁት ተስፋ አደርጋለሁ። ቴንኪዩ። እንግዲህ ፕሊዝ ላይክ፣ ሰብስክራይብ ኤንድ ሼር በማድረግ የዩቲዩብ ቻናል አበረታቱ። እስካሁን ሰብስክራይብ አድርጋችሁ በምታዩ እናመሰግናለን። እንግዲህ የዛሬውን ቪዲዮአችን እንጨርሳለን። ደህና ሁኑልን። ቀጣይ እስከምንገናኝ መልካም ጊዜ። ቻው።